بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ይህን ጨር ቪዲዮ የምትከታተሉ ወንድሞች ዛሬ ድራሮ ባዳዋቸው ቦንኮያ ወይራሞ ቦንኮያ ቀበሌ ውስጥ እንገኛለን። ዛሬ ዳዕዋ ፕሮግራም በተሳካ ሁኔታ አላሁ ጀለ ወተዓላ መቻችቶልን ወደ 83 ሰው ሰልሟል። እዚህ ቦታ ላይ እቺ መስጂድ ባለፈው በረመዳን ወር ውስጥ የተከፈተችው ቦታ እንዳለ ሙስሊሞች አልቀዋል። በቃ ተስፋ የለም ብለው አክብሮት ኃይለት በተደሰቱበት ወቅት ላይ አላሁ ጀለ ወተዓላ ይሄን ቦታ በዚህ መልኩ አለምልሟል። እዚህ ጋር እቺን ቪዲዮ መቅረጽ ያስፈልጋው ምክንያት ምንድነው? እዚህ ጋር እንደምትመለከቱት ታንከሩ አጠገብ ነው የቆምኩት። ይህ ሰዎች የሚጠጡት ውሃ ነው። ይሄ እንደምትመለከቱት ይሄ ቆሻሻ የሆነ ውሃ ሰዎች ለሰላት እሱን ይጠቀማሉ። አካባቢም ሰው እሱን ይጠቀማል ለመጠጣት ማለት ልጆች ህፃናት ሳይቀሩ በዚህ ልክ እየተቸገሩ ያሉበት